ሰላም ጤና ይስጥልኝ አድማጭ ተመልካቾቼ እንዴት ናችሁ? ዛሬ በዩቲዩብ ብቅ ብያለሁ። በዚህ ዩቲዩብ ላይ እንግዲህ የተለያዩ መረጃዎችን ሼር አደርጋችኋለሁ። ይህ እንግዲህ ዛሬ በተለይ የጓሮ አትክልት ኖሯችሁ የጓሮ አትክልቶቻችሁ በተባይ የተጠቁባችሁ ሰዎች ወይም ደግሞ ወደፊት እንዳይጠቁ መረጃው እንዲኖራችሁ ማለት ነው። ሁለት ቤት ውስጥ የሚዘጋጁ ኦርጋኒክ የሆኑ በተፈጥሮ ከምንመገባቸው ነገሮች ከምንጠቀምባቸው ነገሮች የምናዘጋጃቸውን መድኃኒት ወይም ደግሞ መፍትሄ ነው ይዤላችሁ የመጣሁት ማለት ነው። በዚህ ዩቲዩብ ወይም በዚህ ቪዲዮ ሁለት አይነት አዘገጃጀቶችን ላካፍላችሁ ፈልጌ ነው የመጣሁት ማለት ነው። ስለዚህ ቪዲዮውን ተመልከቱት፣ እስከመጨረሻው ድረስ እዩት። የሚጠቅም ቪዲዮ ስለሆነ ማለት ነው። ከወደዳችሁት ሰብስክራይብ ማድረግ አትርሱ። ሐሳቦቻችሁንም ኮሜንት ቦክስ ላይ አስቀምጡልን። ከነጭ ሽንኩርትና ከበርበሬ የሚዘጋጅ ጸረ ተባይ አዘገጃጀት ነው። ይህም እንግዲህ የተለያዩ ግብአቶች ያስፈልጉታል። በመጀመሪያ አንድ አነስ ያለ ቀይ ሽንኩርት ያስፈልገናል። በሁለተኛነት ደግሞ አንድ ራስ ነጭ ሽንኩርት ማዘጋጀት ይኖርብናል። በሶስተኛነት 3 የበርበሬ ዛላና 50 ግራም ሳሙና ያስፈልገናል ማለት ነው። አዘገጃጀቱ የነጭ ሽንኩርት ራስ እና አንድ ቀይ ሽንኩርት አንድ ላይ መፍጨት፣ 3ቱንም የበርበሬ ዛላ መፍጨት፣ ከዚያም በ1 ሊትር ውሃ መቀላቀልና ለ1 ሰዓት ነክሮ ማቆየት፣ ከዚያም ማጣራት። 50 ግራም ሳሙናውንም ለብ ባለ የሞቀ ውሃ ማሟሟትና 50 ግራም ሳሙና ለብ ባለ የሞቀ ውሃ ማሟሟትና ከዛ ከተጣራው የነጭ ሽንኩርትና የበርበሬ ውህድ ጋር በደንብ መቀላቀል ይኖርብናል ማለት ነው። አጠቃቀሙ እንግዲህ የታችኛውን ክፍል የቅጠል ክፍል ጨምሮ በእጽዋቱ ሁሉም አካል በመርጨት እስኪጠፋ ድረስ በየሳምንቱ ደጋግሞ መጠቀም ይቻላል ማለት ነው። ልክ ቪዲዮ ላይ እንደምታዩት በመርጫ በመጠቀም እያንዳንዱ ቅጠል ላይ በደንብ መርጨት ይኖርብናል ማለት ነው። ከላይ እስከ ታች በደንብ እንዲያገኘው ሁልጊዜ መርጨት ይኖርብናል። በጣም መጠንቀቅ ያለብን ይህንን ያዘጋጀነውን ስንረጭ ፀሐይ በሆነ ሰዓት ሳይሆን በተቻለ መጠን ጠዋትና ማታ ፀሐይ በማይሆንበት ሰዓት መሆን ይኖርበታል ማለት ነው። ውሃ በደንብ ማጠጣት ይጠበቅብናል ማለት ነው። በሁለተኛነት የማሳያችሁ ከዘይት የሚዘጋጅ ጸረ ተባይ አዘገጃጀት ነው። የሚያስፈልጉ ግብአቶች የሚከተሉትን ቅመማ ቅመም ማሰባሰብ ይኖርብናል። 1 ኩባያ የምግብ ዘይት፣ የአትክልት ዘይት ቢሆን ይመረጣል። ከሌለ ግን ያለውን መጠቀም ይቻላል ማለት ነው። ከዛ ሌላኛው ግብአት የ1 ማንኪያ ፈሳሽ ሳሙና ያስፈልገናል ማለት ነው። ይህንንም ስናዘጋጅ ከፍ ብሎ የተጠቀሱትን ቅመማ ቅመሞች በባልዲ ወይም በሌላ ተመሳሳይ ዕቃ ውስጥ በማድረግ መቀላቀል ይኖርብናል። ስንጠቀመውም እንግዲህ ግማሽ የሻይ ማንኪያ ውህድ በመውሰድ ያዋሃድነውን ማለት ነው በ1 ኩባያ ውሃ ማቅጠን ወይም ደግሞ በደንብ ማዋሃድና መቀላቀል። ከዛም የተጠቃውን ቅጠል በሳር ወይም በቅጠል እየነከሩ መርጨት በየሳምንቱም መጠቀም ይቻላል ማለት ነው፣ ንጹህ እስከሚሆን ድረስ። ልክ እዚህ ጋም ቪዲዮ ላይ እንደምትመለከቱት መርጫ በመጠቀም መርጨት ይቻላል። ቅጠል በማርገግ በቅጠል እየነከሩ መርጨት ይቻላል ማለት ነው። ስለዚህ ንጹህ እስኪሆን ድረስ በሽታው እስኪጠፋ ድረስ ላው ላይ መርጨት ይኖርብናል። አሁንም ቅድም እንዳልኩት መጠንቀቅ ያለብን ጠዋትና ማታ መርጨት ነው የሚኖርብን፣ ፀሐይ በሆነ ሰዓት ሳይሆን ማለት ነው። በቂ የሆነም ውሃ ማግኘት ይኖርበታል ማለት ነው አትክልቱ። ስለዚህ ይህንን በመጠቀም ተግባራዊ እንድታደርጉ ጋብዛለሁ። ሰብስክራይብ አድርጉ፣ ሐሳባችሁን ግለጹልን። አመሰግናለሁ።